ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እስኪ ዛሬ ደግሞ አንድ ፈገግ የሚያስብልን የሰውን መከባበር ምን ያክል አብሮ የመኖርን ፍላጎት አብሮ መኖር ምን ማለት ነው፣ መቻቻል ምን ማለት ነው፣ መከባበር ምን ማለት ነው የሚለውን ያየሁበት አንድ ነገር ላካፍላችሁ። ይኸውም እንዲህ ነው። ልክ በጧት ተነስቼ ፖስታውን አጋጣሚ ክፍት ሳረገው የሆነ ደብዳቤ ያገኛለሁ። ይሄ ደብዳቤ ታዲያ ምን ይላል? ሰላም ጎረቤቶች ይላል። ከዛ ይቀጥልና የፊታችን ቅዳሜ ሰኔ 13 ከምሽቱ 12 ተኩል 6 ፒኤም ጀምሮ እስከ እኩለ ሌሊት ድረስ የኔንን 30ኛ ዓመትና ልደትና የቤተሰባችንን አዲስ ቤት መግቢያ ምክንያት በማድረግ ትንሽ ፓርቲ ይኖረናል ይላል። በመንገዱ ላይ ጥቂት ተጨማሪ መኪኖች ሊቆሙ ይችላሉ። እንዲሁም ከምሽቱ ከተለመደ ውጭ ትንሽ ጠጠር ያሉ ድምፅ ሊኖር ይችላል። በእርግጥ ድምፁ ሌሎችን አክብሮት በተሞላ ደረጃ ለመጠበቅ የተቻለንን ሁሉ እናደርጋለን። አይጨነቁ፣ እኛ ብዙ ፓርቲ የምናበዛ አይነት ቤተሰቦች አይደለንም። ይህም በተደጋጋሚ አናደርገውም። በቅርቡ እዚህ ሰፈር መግባታችንን ለቤተሰብ ለማሳወቅና 30ኛ ዓመቴን ምክንያት በማድረግ የተደረገ ፓርቲ ብቻ ነው። ለማንኛውም ጥያቄ፣ ስጋት ወይም አስተያየት ካላችሁ እባካችሁ በነፃነት አሳውቁን። ስለመረዳታችሁ እናመሰግናለን። እንዲሁም እናንተን የመሰሉ ምርጥ ጎረቤቶች ስላገኘን ደስተኞች ነን ይላል። አይገርማችሁም? ይህ ደብዳቤ ከጎረቤቶቻችን አንዱ የተጻፈ ደብዳቤ ነው። እንግዲህ እግዚአብሔር ያሳያችሁ። ደግሞ ኢሚዲየት ጎረቤት አይደሉም። ከኛ ቤት ከፊት ለፊት ሳይሆን ቀጥሎ ከፊት ለፊቱም ወደዛ ያለ ነው። እንግዲህ ከአስፓልት ተሻግሮ ያለ ቤት ነው። እንግዲህ እግዚአብሔር ያሳያችሁ ምን ያክል ክብር። ጎረቤት ምንድን ነው፣ ሰው ጋር አብሮ መኖር ምንድን ነው የሚለው ሚስጥር የተገለጠላቸው ሀገሮች ምን አባታቸው ብለው እኮ በሀገራቸው ነው እንደፈለጉ መሆን ይችላሉ። ለዛውም እኮ ይሄን ድምፅ አስባችሁታል? ቤታቸው ውስጥ ለሚደረግ ጫጫታ እኮ ነው። በጣም ይገርማል። ምን አለ እንደዚህ አይነት ሰብአዊ ባህሪ የምንላበሰውስ መች ነው? ምን አለስ እንደዚህ ብንሆን ብዬ በጣም ቀናሁ። በጣምም ገረመኝ።